ፍቅረኛውን ለማሸሽ ሲል ሞገስ ከዝና አጋሽ ጋር ፊት ለፊት ተገጣጠሙ። ከዳጣ ጋር ተነጋግረው አንቺ አካባቢውን ቃኝ፣ ተጠንቅቀሽ እንዳታስነቂ፣ እኔ ሉላን ከዚህ ሰፈር ላውጣትና ወደ ክፍለ ሀገር ልውሰዳት፣ እዚህ ሰፈር ዝናም አለ፣ ዝና የቀጠራቸው ደግሞ ጋርዶች አሉ፣ ካገኟት ይወስዱብኛል ሲል ለዳጣ ነገራት። ዳጣም ቀሚሷን ለብሳ ጠርሃ ንቃቧን ለብሳ በዛ አካባቢ ዝና የቀጠራቸውን ሰዎች ለመከታተል አስባለች። ሁለት ጊዜ ቀሚሱ አደናቅፎ ጣላት። ምንድን ነው ብሎ ተጠግቶ ምን ሆነሽ ነው ወደቅሽ እኮ ሲላት ወላሂ ደህና ነኝ ስትል መለሰችለት። ምን ሆነሻል? መታወቂያሽን አንጪ ብሎ ዳጣን ጠይቃት። ዝና የቀጠረው ጋርድ አንተ ማነህ? ለአንተ መታወቂያን የማሳይህ ደግሞ አንድ በዚህ ሰፈር የማውቀው ፖሊስ አለ፣ ካሳየውም ለሱ ነው ብላ ትመልስለታል። ጉዞዋን ትቀጥላለች። እየተርበተበተች ሉላ ጋር ደወለ። ሉላዬ እንዴት ነሽ? አሁን እመጣልሻለሁ አይዞሽ ብሎ ሲጠይቃት ሞገስ እራበኝ እኮ መቼ ነው የምትመጣው? ደግሞም ናፍቀኸኛል ስትል ለሞገስ ነገረችው። ሞገስ በጣም አዘነ። እኔን እየራበኝ ሲል ለሉላ ነገረ። ዳጣ እየተርበተበተች ወደ ሞገስ ጋር ሄደች። ወይ በጣም እዚህ ሰፈር ያስፈራል፣ አገኘሁት እኮ ደግሞ ቀሚሴ እኮ አደናቅፎ ጣለኝ ስትል ለሞገስ ነገረችው። ወደ ቤት እንደምንም ብሎ ወደ ሉላ ጋር ገብቶ በቃ ዛሬ ከዚህ ቤት መውጣት አለብን፣ ዳግመኛ ስለማንመለስ እቃዎችሽን ሰብስቢና ያዢ ብሎ ለሉላ ነገራት። በሌላ በኩል አሰሪዋን ያፈቀረችው ተሳክቶላታል ቅድስት። እሱም ጭብጥ አድርጎ ይዟት መኝታ ክላስ እጇን ቅድስት ለልጅም እናት መሆን ትፈልጊያለሽ እንዲሁም ለኔ ሚስት መሆን ትወጃለሽ አይደለህ ብሎ ነገራት። ለዚያም እሺ ስትል እሱ እያላትን ተቀብላለች። በይ መብራቱን እናጥፋው ብሎ መብራቱን አጥፍቶ እሷ በጠዋት ስትነሳ የተኛበት ያልጋው ልብሱ እንደ ለማነጣጠፍም አስባ ያን አስተካክላለች። ጋሽ እኮ ዛሬ እምቢ ብለው ደግሞ ሌላ ሴት ይወዳል ስትል እሱ ቤተሰብ ጋር ሽምግልና ካላከ በጭራሽ አብሬው አልፈጽምም አለች። ከሽምግልና ከጨረሰ በኋላ እሺ አለች። ልክ እንደ መዳም ወይንም እንደ ዋና ሆና ሶፋዋ ላይ ጋቢዋን ለብሳ በጣም የብሩክን ነገር እያሰበች ደስ ብሏታል። እኔ የአንቺ ነገር ይገርመኛል፣ አንድ ቀን ትከፊያለሽ፣ አንድ ቀን ትደሰቻለሽ፣ ምንድን ነው ብላ ምሳሌ ነገረቻት። እስኪ ሻይ አፍሊልኝ አንድ የምስራች እነግርሻለሁ ብላ ለልጅ ምሳሌ ትነግራታለች። ልጅ ምሳሌም ሻውን አፍልታ ለዛች ለእናት ለሆነችው ለቅድስት ሰጠቻት። ቅድስትም እንደዚህ ባለሙያ ነሽ እንደ ስትል ያንን ሻይ ጠጥታላታል። ከዛሬ ጀምሮ እማዬ ብለሽ ነው የምትጠሪኝ ብላ የምስራቿን ለምሳሌ እነግራታል። እስከ ዛሬ ማን ብለሽ ነበር የምትጠሪኝ? ከእንግዲህ በኋላ እማዬ ነው የምትኝ። ትምህርት ቤትም እወስድሻለሁ፣ ለሚጠይቁሽ ሁሉ እናቴ ብለሽ ነው የምትነግሪያቸው ስትል ለምሳሌ ነግራታለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ ሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ይበል። ምሳሌ ድራማ ክፍል 7 ብሩክ እና ቅድስት ተቀራርበው ነበር። እሱም የእሱን የፍቅሩን ጥያቄ እሷ ግልጽ መናገር አቅቷት እሱ ሲጠጋት ደግሞ ተሽኮርምማ ነበር። ሁለቱ ተሽኮርምመው እኛንም ተመልካቾችን አሽኮርምመው ነበር። በዛም ደግሞ እሱ በጠየቃት መሰረት እሷ መፈጸም አልፈለገችም። ቤተሰብ ጋር ሽምግልና ሳይላክ እንዲህ አይነት ነገር አይደረግም በማለት ለሱ መልሳለታል። በዚያ ደግሞ ቀጣይ ሲመጣ እምቢ ብለው ሌላ ጋር ይሄድብኛል፣ አሁንስ እሺ ነው የምለው አለች ቅድስት ቸኮላ ላይ በጣም ፈጠን ስትል። ይህን ነገር ደግሞ ልጅቷ ዛሬ በጣም ተደስተሻል ስትል ምሳሌ እነግራታለች።
ሚስትም እንደሆነች ስላሰበች እናት እሆናታለሁ ብላ ስላሰበች እማዬ ብለሽ ነው የምትጠሪኝ ከእንግዲህ በኋላ ብላ ለምሳሌ ነግራታለች። ሞገስ ተቀምጦ እያሰበ በነበረበት ሰዓትም ዳጣ ወደ ሞገስ ጋር ሄዳ ሞገስ ብላ ስትለው እንዴ ዳጣ እንዴት ነሽ? ቀሚሱ እንዴት እንዳማረብሽ በማለት ቆንጆ ሆነሻል፣ ደግሞ እንዴት አምሮብሻል ሲል ይነግራታል። እንዴት ነው አዲሱ ፋሚሊ በማለት የዳጣን ቤተሰቦች እና እሷ ያለችበትን ይጠይቃታል። ቤት ኤቢ የምትባል እናት እንጂ ሌሎቹ በጣም ጥሩ ናቸው። ያ ወንዱ እንዲሁም ደግሞ ናታንና ኤቢ የሚባሉት በጣም ነው የተመቹኝ ስትል ለሞገስ ነገረችው። ለዚያም እንኳን ደስ ያለሽ እንግዲህ ሁሉንም ነገር በጥሩ መቀጠል ነው ሲል ለዳጣ ሲነግራት ዳጣም ጥሩ እንደሆነች ያለችበት ለሞገስ ነግሯል። ቆይማ ብሩክ ስደውል ያነሳም አልተገናኛችሁም ወይ አልመጣም ወይ እንዲሁም አልደወለም ወይ ስትለው እሱም እንዳልደወለ ነው እየነገራት። አንቺን ሳይነግርሽ እንዴት ወደ እኔስ ይመጣል ሲል ነግሯታል። ወደ ቤት መሄድ አለብን ብለው ወደ ብሩክ ጋር መሄድ አስቧል። በጣም እርቦኛል ሲል ለዳጣ ይነግራታል። እኔ ከእንግዲህ በኋላ አይዞህ ከጎንህ ነኝ መቅጠኔን እንዳታይ ስትል ለሞገስ ነገረችው። እኔስ እሺ ይግደሉኝ ግን ሉላዬ ያለ ስለ ሉላ በጣም እያሰበና እየተጨነቀ ነው። ከዛ ወደ ብሩክ ጋር ሄደው ምግብ መብላት አለብን ወደዛ ቤት እንሄድ ብላ ወደ ብሩክ ቤት ይዛው ትሄዳለች። እሷ የቅድስትም የሰራችው ምግብ እንበላለን አንተም ደግሞ ይቅርታ ያደርግልሃል ስትል ነገረችው። እንዴ እኔ ይቅርታ አላደረገልኝ እኔም ይቅርታውን ደግሞ አልተቀበልኩትም እንዴት ነው እቤቱ የሚሄደው ሲል ለዳጣ ነገራት። ተንበርክኮ ይቅርታ ካልጠየቀ የተሰራውን ምግብ አንበላም አለችው ዳጣ። ወደ ቤት ሄዱ። ውሃ አመጣች፣ እጃቸውን አስታጠበች። ሞገስም ደስ አለው። ሞገስ አምሮብሻል እንዴት ነው ሲል ለቅድስት ነገራት። እንደ ተቀመጡ እጃቸውን ታጠቡ። ምን አለ አንቺ እንኳን ተነስተሽ ብትታጠቢ ሲል ለዳጣ ነገራት። ለምን ስትል እንዴት ነው አምሮብሻል በቃ ፈጸምሽው ስትል ለዛች ለቤት ሰራተኛዋ ለነበረችው ለቅድስት ትነግራታል። እባክሽ እስኪ ዝም በይ ስትል ደግሞ ያቺ ቅድስት ለዳጣ ትመልስላታለች። የሁለቱም መቀራረብ ደግሞ ዳጣ ስለምታውቅ ነው ያንን እየነገረቻት። ምግቡን በሉ በጣም ደስ አላቸው። ድንገት ወደ ሞገስ ጋር ሄደ። ምን ሆነች ነው ሲል ደግሞ ደንግጣ ስለነበረ ይጠይቃታል። ምንድን ነው ብለው ሲጠይቋት እዚህ መዞሪያው ላይ አይኋቸው ማህሌትንና ዝናን ስትል ነገረቻቸው። ወይዘሮ ማህሌት ሁለቱ ተያይዘው ወደ ብሩክ ቤት ሲሄዱ ስላየቻቸውም ለዝና ደውላለታለች። ለዝና ነግረዋለች። ፀሐው መታኝ አቤት ጥላው ባይኖር አለች ማህሌት ቀዥቃዥት። ሁለቱ ደስ ብሏቸው እየሄዱ ግን ማህሌትን አይተዋታል። ማህሌት ግን እነሱን አይታቸዋለች። እነሱ ግን ማህሌትን አላዩዋትም። በጣም ነው የደነገጥ ነው ግን አይታን ቢሆን እያሉ እነሱ የታዩ አልመሰላቸውም። ወደ ብሩክ ቤት ሄደው ምግባቸውን በልተዋል። በጣም ፈራች። በቃ ዝና ከመጣማ ይገለናል እያለች ስትነግረው በቃ ከዚህ ቤት መሄድ አለብን ብሎ ሞገስ ያችን ሉላን ይነጥቁኛል ከሰፈሩ ከአካባቢው ማሸሽ አለብኝ ሲል ለዳጣ ነገራት። ዳጣ ግን በዝና እንዳትያዝ ነው እየፈለገችው። ወይም ፍቀድልኝና እሱን አንድ ነገር ላድርገው ስትል ተናግራለች። እሱ ግን ለራሱ ሕይወት ሳይሆን ለፍቅረኛው ከዛ አካባቢ ማሸሽ ነው ያለብኝ። እዛ አካባቢ ከሆነ እሷን ነው የሚፈልጋት እኛን አይደለም ብሎ ለዳጣ ነግሯታል። ማህሌት ለዝና ስትነግረው እነሱ ወደ ብሩክ ቤት ነው የሄዱት አይደል? ድሮም ጠርጥሬ የነበረ ሉላ እዛው ሰፈር ነው ያለችው፣ ይኸው ሳምንት ሆነኝ ከተነጠለችኝ ሲል ለማህሌት ነግሯታል። ኢፍራታን ተከተኝና እንሄድ ስትላት እኔ አልፈልግም አልሄድም ብላ ለማህሌት ትነግራታለች። ለዝና ደውላ በዛ ሰፈር እንደሌሉ ስትነግረው በዛም እሱ ለሷ እንግዲህ ዝም ብለሽ
ነይ እና በዛ አካባቢ ነው የምትሆነው ብሎ እንድትፈልግና እዛ አካባቢ እንድትጠብቀው ነግሯታል። እዝና መጣ። ሁለቱ ቁጭ ብለው ያወራሉ። ሲያወሩ እያላት ነገር አንቺ ስኬታማ መሆን ከፈለግሽ ስለ ሌሎች ማሰብና መጨነቅ የለብሽም፣ እንዲሁም ሰዎችን ደግሞ መጉዳት አለብሽ ብሎ ለማለት ሲነግራት ለዚህ እኮ ነው እኔ የምወድህ ስትል ነገረችው። ምናልሽ አንቺ ብሎ ጠይቃት። አይ የማደንቅህ ስትል መለሰችለት። እሷ ግን በሌላም ለመጠጋት አስባ ነበረ። ዳጣ ደግመሽ እዛ ሰፈር እዛ የቀጠረው ሰው እንዳለ ተጠባበቂልኝ፣ እኔ ሉላን ይዣት ወደ ውጭ ልውጣ ብሏት በጣም ፈርታ ነበረ። ያን የሰፈር ቆሞ ሉላን የምትወጣ